ይሄ ፍቅረኛሞች የሚዳንሱት እንዳንሳ ስለምለኝ እንደዚህ ይሄን ነገር ለምን እኔ ጋር ማለት በቃ እኔ ማለት እደሰታለሁ እኮ በዛ ነገር እና ባረግ እደሰታለሁ ግን ደግሞ ለጊዜያዊ ስሜት ብዬ ነጋችንን ከምናበላሽ ይበላሻል። ታዲያ ያ ነገር ስለተደረገ የዋሰ ያፋቅራል አይደል እያልከኝ ያለው ሴክስ የዋሰ ያፋቅራል። ያው እኔ እንዳልኩት በቤተክርስቲያን ህልሜ ስለሆነ እኮ በቤተክርስቲያን ህልምህ ነው። ኦኬ በቤተክርስቲያን ልታገባው ነው ያሰብከው አይደል? አንተ ሀሳብ እኔ እኮ ታዲያ ድንግል አይደለሁም ችግር የለውም። እኔ በቁርባን አገባለሁ ማለት እኔም አላደርግም ተክሊሉ አውቀው ነው የፈጣሪ ነገር ያነሳብኝ አይደል? እኔን ከፈጣሪ ጋር ለማጣላ አይደለም። አንቺ እኮ ወጣት ነሽ፣ ልክ ነሽ፣ ሴት ነሽ። የሚሰማሽን ስሜትን መግለጽ ወይ ደግሞ መተግበር ማድረግ አይ ነው ማለት ይሄ ምንም ስህተት የለውም። በቃ ወጣት ነሽ፣ ይሰማሻል እኮ ምንድነው እንዴ? ምግብ በልቶ ውሃ ለሚጠጣ ሰው እኮ ስሜት እኮ ግዴታ ነው። ስሜት እኮ የሌለው ሰው የለም። አንቺ ወይ ሸምግሊት ወይ ደግሞ የሆነ ሮቦት ነገር አይደለሽም። ስለዚህ ታዲያ ማለት አንተ ያለ ከየት እንዴት ፈልገህ ነው ማለት ይሄ ነገር መሆን አለበት። ዛሬ እኔ ማለት ድንግል ነኝ ብለህ ያኔ ስትነግረኝ በቃ ድንግልናህን ለመስበር ብራምባን ለመስበር በቃ ልቤ ያኔ ነው የተነሳሳው። ቁም ነገር ያፈገይትሽ ኮሮ ነው አይደለም። አይ ያኔ ነው የተነሳው ስትይ ትንሽ በቃ ማለት ወዲያው እንደነገርከኝ ሳይሆን እኔ የወንድ ብራምባር ምናምን እንደዚህ አላውቅም። ያው አንድ ወንድ ነው የእሱን በስህተት ነው ያሳለፍኩት ማለት እንደዚህ በቁም ነገር ከወንድ ጋር አላሳለፍኩም ከዚህ በፊት። በቃ ይኸውልሽ እኔ ቆንጆ ልንገርሽ፣ እኔ ቆንጆ እናቴ እየሰማሽ ነው አይደል? እየሰማሁህ ነው። በቃ በደንብ አድርገሽ አዳምጪ። እኔና አንቺ ለቁም ነገር የምትሳሰብ ሰዎች ነው። ስለዚህ አሁን ላይ የጊዜው አይደለም እና ትንሽ ቀን ታገሽኝ። ወደ ትራ ስገባ ሁሉም ነገር እንደፈለግሽው ነው። ይሄም ገላ የኔ ነው፣ ይሄም ገላ አንቺ ነው። የደም አይደብሽም። የኔ ማለት የኔ መሆኑን በምን ላረጋግጥ ታዲያ? እንደዚህ ካላደረግሽ ግዴታ በሴክስ ነው የሚረጋገጠው ብለሽ ታስቢያለሽ? ታዲያ በምንድን ነው የሚረጋገጠው? ማለት እኔ በርግጥ አንተ ስለሽ እኔ ልተውሽ ይመስልሻል? የምትተወኝ አይመስለኝም። ግን የኔ መሆኑን ደግሞ አይ ሲሆን እኮ እንደውም መጠየቅ የነበረብኝ ይሄ ነበር እኮ። ዝም አልካ ታዲያ ዝም ማለት ደግሞ የአንቺን ዋጋ እኮ ስለማቅ ነው እኮ ታውቃለህ፣ ዋጋዬን ታውቃለህ። ግን ደግሞ በቃ የምር እጮኛ ማለት ባል መሆንክን በዚህ ነው ላረጋግጥ የምችለው። ካላደረግን ታዲያ እንዴት ነው ባልና ሚስትነቱ? አንድ እኔ ደግሞ ትንሽ እንጃ ፍራቻም አለመሰለኝ፣ ግን ገና አልተዘጋጀሁም ለዛ ነገር በእውነቱ። ፈራክ ትፈራኛለህ እንጂ አይደለም ነገር እየውን ፈራዋለሁ። እና ደግሞ ትንሽ ምንድነው ይሄ ጊዜ የሚጠብቅ እኔ አይ ቲንክ ከመጀመሪያ ነውና ጊዜው ሲደርስ እናቴ እንደዛ ይሻላል። አራት እኮ ሳተርብኝ እኔ ጭራሽ እኔ ደፍሬ ጠይቄ ለሞራሌም ተጨነቅ እንጂ አይደብርም? እንዴ በጣም ነው የሚደብረው ቅዱሴ፣ በጣም ነው የሚደብረው እኮ። ካስቀየምኩሽ ይቅርታ። ይሄ ማስቀየም አይደለም መሆን አለበት ዛሬ። እንዴ ነው ማለት ነው
ስታስበው ሞራል ተቻለው። አሁን እኔ ሴትነቴን ወደኋላ ትቼ ጠይቄክ እምቢ መባል የሞራል ተች በጣም ሞራል የኔ ነበር። እክስሻለሁ እክስሻለሁ እኔ በፈለግሽው ነገር እክስሻለሁ እና እንትን ነው እና ብዙም ባንጫጫን ጥሩ ነው ማለት አይ መጫጫን አስገድደሽ እንዳትደፍሪኝ እያልከኝ ነው? እና ታዲያ አንቺ ምን እኮ ወንድ ነኝ፣ ሴት እንዴት ወንድን ትደፍራለች እኮ ማለት እሱን ነው የምልህ። ከዛ ባለፈ ደግሞ ባልነትን አስመስክራት አለ እኮ ይደርሳል። በዚህ አይደለም ባልነት ይደርሳል። እስከ መቼ ነው ታዲያ? በቃ እኔ ለራሴ የገባሁት ቃል ስላለ ነው። ለራሴ ምንድን ነው የገባኸው ቃል? ከጋብቻ በፊት ምንም ነገር አላደርግም። ይሄ እኮ ጭራሽ ሆኖ የማያውቅ ነገር ነው ማለት። እሺ ቢሆን ደስ ይላል በጣም ግን ስታስበው እኔ ወይ ቶሎ መጋባት አለብን፣ ካልሆነ ደግሞ እኔ እንዴት ነው እስከዛው ልጠብቅህ እና ሌላ ስራ እንትን እያልኩ ነው ምናምን እና እሱ ትንሽ መስመር ያዘና ይደርሳል ጋብቻው እኮ ማለት እኔም እኮ ሳላስብ እኔ ሳልፈልግ ቀርቼ አይደለም። ይሄ ለእኔ ምን ያህል አስፈላጊ ነው ከአንቺ በላይ የሚያውቅ አለ ብዬ አላስብም። በቃ ትንሽ ጊዜ መጠበቅ ነው። እኔ አባቱ እኔ ናፍቀኸኛል፣ የምር ናፍቀኸኛል አለው እኮ ይኸው ከአንቺ ጋር ነው አይደል? እንደውም በዚህ ልብስሽ አሁን ወተን በኋላ እኔ ውጪ እራት ጋብዝሻለሁ ዛሬ። እሱ ውጪ እራት ትጋብዘኛለህ፣ ግን እኔ ናፈቀኝ፣ ጊዜ እንድትሰጠኝ እፈልጋለሁ። ጊዜ አብሬሽ አይደል? ምንድን ነው ወንድ ለሴት መስጠት ያለበት እንትን ስጠኝ እንጂ። ምን ልስጥሽ? በደንብ እንኳን አታቅፈኝም እኮ እኔ ማለት እሱ ነገር ምንም ማለት መጨረሻው እኮ ትንሽ ከመስመር እንወጣለን ብዬ አንወጣም። ለምዶ ነው አይ መነካካቱ መተቃቀፍ ምናምን ያልሽው ነገር ጥሩ ሊሆን ይችላል እኮ በሰዓቱ፣ ግን ደግሞ ያለ ሰዓቱ ሲሆን ግን ደግሞ ነገ ጸጸቱን አንችለውም። እንዴት ስንት ዓመት እንኖራለን እዚህ መሬት ላይ? ምን ማለት ነው? ይሄው ልክ ነሽ ማለት ይሄ ነገር ቀጠሮ ማለት ፍቅር ለማግኘት ወይም ፍቅር ለመቀበል ለመስጠትና ለመቀበል ፍቅር ቀናት ትቅጠር። እሺ እሺ እኔ አበባ እሺ በቃ ግን ሲመል ደግሞ እንዴት እንደሞደው እኮ አመሰግናለሁ። እንዴ ስላደነቅሽ እንዴ ግዴታ እንዴ ላድናቆት አመሰግናለሁ ምናምን ማለት እኔ ያራከኝ ይመስለኛል። አዎ አንቺ የምር በጣም እንትን እያልሽ ነው ማለት አሽከረምሽ ነው ቤትሽን ብለሽ ነው አይኔስ መጫንሽ ነው እንደዛ ብዬ አይደለም ግን በቃ እኔ አሁን ባይዘው እዚህ ለመኖር አስበል ምን ትያለሽ እንዴ? ቤት እኮ ነው እዚህ አንቺ ቤት ለመኖር አስበል ቤት እኮ ነው አይቻልም። ቤት እኮ ነው በቃ ቤቴን ያው እዛ ብዙ እንትን ከሚል እኔ ሶፋ ላይ ተኛለሁ ቻለሽ ወይ ደግሞ እኔ ፍራሽ ገዛና እዛ ጋር ጥፊት ነው አብረን ማንተኛው ነው ወይ ለጊዜው እዚህ ገባለሁ ያ ለጊዜው እዚህ ገባለሁ እንዴ ቤትህ ነው ያልኩኝ እኮ ይሄ ፈቃድ ምናምን የፈቃድ ጉዳይ አይደለም። ግን አሁን በመጀመሪያ ጥያቄን አታጠፋፋኝ። ምንድን ነው ጥያቄሽ? እኮ አንቺ እኮ ታቅፈኝ ፈልጋለሁ። ጠፋኝ እኔ እሱ አይሆንም እኔ እንድታቅፈኝ መጀመሪያ በቃ ማለት ይሄ እንትን ያልሽው እየተጫንሽኝ አይ በቃ እፈልጋለሁ አልኩህ። መቼ? አሁን ዛሬ አይሆንም። ለምንድን ነው ተከለከለኝ? እንዴ እፈልጋለሁ ምን ማለት ነው? ትንሽ ቀን ይኸውልሽ እናት ትንሽ ቀን ብቻ ታክሽ። እስከ መቼ? እሺ ቢያንስ ትንሽ ወር ነው ወራቶች ብቻ። ይሄ የእውነት የሞራሌ ማለት ነው። መቼም ላታነሳው ነው የሚወድቀው። እንደዚህ ወይኔ ጠብቄ እኔ ክስሻለሁ። እኔ ይኸውልሽ እኔ አሁን የፈለግሽበት ቦታ ወስደን ሄደን እንዝናናለን። እኔ ደግሞ እዚህ ጋር እናሳልፍ መቼም ሪላክስ ታደርጊያለሽ። በቃ ሊስን እንሄዳለን። ከፈለግሽ ደብረ ዘይት፣ ከፈለግሽ አርባ ምንጭ፣ ከፈለግሽ ሐዋሳ የትም ከሀገር ውጭም ቢሆን እንሄዳለን። አሁን ያሁንን እንግዲህ በዚህ ሰዓት ጊዜ እናሳልፍ። በቃ ጊዜ ስጠኝ። አይሆንም። እኔ እፈልጋለሁ ነው ዛሬ መሆን የለበትም። አንተ እየቀለድክ ነው ቅዱስ? ሴት ሆኜ ስለጠይኩ ነው ወይስ እኔ በጣም አከበርኩሽ ነው? አሁን እንደ ሌሎች ሴቶች እንትን ማለት ነበረብኛል። ለዛ ነው አኒ በቃ ማለት በጣም እያስጠይሽ ነው። ለምንድን ነው እስኪ ወደዚህ ወደ እኔ ዙር። ቀዞርኩ ግን ምንም አልተረዳሽኝም አንቺ። ስለዚህ በቃ አልገባኝም። ቆይ አንተ ትንሽ አይደብርህም እንዴ? ምን ብላስ ማሽ እኔ አይኔን
እኔን እየኮረኝ በቃ አስፈልጎኛል። ዛሬ አይሆንም። አንተ በቃ ከሴት ጋር አድርገህ አታውቅምና ስሜቱን አትረዳም። ሴት ልጅ አበባ ጎዝጉዛ ቤቱ ወይን አዘጋጅታ ምን ብላ ከጠበቀች የምትፈልገው ነገር አለ። አጭር ቀሚስ አድርጋ ምናምን ከጠበቀች የምትፈልገው ነገር አለ ማለት ነው። እኔ እኮ ቢሆን ደስ ይለኛል፣ ለዛውም ከአንቺ ጋር። ግን ደግሞ ያለ ጊዜ መሆን የለበትም። ነገ ይጸጽተናል እያልኩ ምንድን ነው አልገባሽም? እኔ ለራሴ የገባሁት ቃል ላም በቃ እኔም ተረጂ ፍቅረኛ እንዳለኝ በምንድን ነው እርግጠኛ ልሆን የምችለው? በሱ ነው እንዴ ማለት በጣም ካልሆንሽ ፍቅረኛ አራት ዓመት ጠብቄሽ 5 ዓመት ጠብቄሽ ብለህ ነው ፍቅርን የተቀበልኩት። እና ታዲያ አሁን ምንድን ነው የፍቅረኛሞች እኮ ፍቅረኛ የሚያደርግ የሆነ ነገር አለ በመሀላ እና ያንቺ ፍቅረኛ በዛ ነው ያንቺ ፍቅረኛ መሆን የሚታወቀው ግዴታ ከአንቺ ጋር በመተኛ ወይ ሴክስ በማድረግ ብቻ ነው? እና ታዲያ ሌላ ምን አለ? እስካሁን አልተረዳሽኝም ማለት ነው? ፍቅርን ተረድቼካለሁ ነው እኔ ከአንቺ ጋር እንዳለውና ወይ ደግሞ እኔ አንቺ እንደምወድሽ አንቺ አታውቂም? አውቃለሁ። ስለማውቃለሁ ሰው ታዲያ ምንድን ነው ታዲያ ማረጋገጠው ደግሞ የኔ መሆንህን ላረጋግጠው የምችለው ላይክ እንደዛ ስናደርግ ነው የጠየኩህን ስናደርግ አልችልም። ይቅርታ እንግዲያውስ ማለት ነው እኔ መሄድ ይኖርብሃል። እኔ ማለት ነው ትተኸኝ ያንቺ አልሆንሽም አትሆኝኝም ባለጌ ነሽ ብለህ ታታበኝ ነው ልትሄድ የምትችለው። እኔ እንደዛ እያልኩሽ አይደለም። በቃ ነገር ይኸውልሽ ስሚኝ፣ እኔንም ተረጂ። እኔ አንቺ እንደዛ እያልኩሽ አይደለም። ምንም ልረዳካችሁ ስታስቡ አንቺ ላይ ተስቼ ምናምን አይደለም ልሄድ የምችለው ነው። አንቺ እኔም ተረጂ፣ ግን ጊዜ ስጪኝ ያልኩሽ ጊዜውን አይደለም። በቃ ትንሽ ጊዜ እንደ ማንኛውም ሴት እኔ እኮ ፍቅር እንዲሰጠኝ እፈልጋለሁ። አና እኔ በምችለው ነገር ፍቅር እሰጥሻለሁ፣ ግን በዚህ ነገር ግን አሁን ልሰጥሽ አልችልም። እፈልጋለሁ። አልችልም። እኔ ለራሴ የገባሁት ቃል አለ። በቃ አና በቃ ተይው አና፣ ምንም መተቃቀፉ ምን አይጠቅም። ዛሬ በዚህ ስሜት ላይ ጥሩ አይደለም። በቃ እሺ ቀፈኛለ። ዛሬ ምንም አይጠቅም መተቃቀፉ። በቃ እንደዚህ የእውነት በጣም ነው የማዝንብህ። በጣም እስታስበው ሴት እና ወንድ እኮ ነው እንደዚህ አድርጎ ዛሬ መተቃቀፉ ምንም አይጠቅም። ዲኮር አድርጎ ወይን አዘጋጅቶ የሚጠብቀው ወንድ እኮ ነው። እኔ ክብሬን ትቼ ሴት ነኝ ችግር የለውም። እስኪ ጊዜው ሲደርስ እኔ ማለት ነው ወንድ ብቻ እንደዚህ የሚያደርገው እስኪ በሴቶቹም እንደዚህ አይነት ነገር ይታይ ብዬ እንትን ስላደረኩ የደበረ እኔ ጊዜው ሲደርስ ማለት ነው የዚህን የተፈጠፈ አድርጌ የዚህን 10 እጥፍ አድርጌ አስደስትሻለሁ፣ ወይ ደግሞ እንደዚህ አድርጌ ዲኮር ሰርቼ እኔ ራሴ እጠብቅሻለሁ። እኔ በዛሬ ነው እንደምፈልገው። ዛሬ ደግሞ አይሆንም ማለት ፕሊዝ ተረጂ። እሺ ነው መቅረቡ ምንም ጥቅም የለውም። ምን ማለት ነው? ዛሬ ጊዜው አይደለም እንዴ ቅዱሴ፣ ዛሬ የግድ መሆን አለበት በእውነት በጣም ወይ ደግሞ አትወደኝም ማለት በጣም እንደምወድሽ ታውቂያለሽ፣ እና ግን ደግሞ ዛሬ ጊዜው አይደለም እያልኩሽ። አንተ ሴት ልጅ ነህ እንዴ? ሴት እኮ ድሮ እኮ እኛ ነን እንደዚህ ማለት አንቺ እንደፈለግሽው ነገር መረዳት ትችያለሽ፣ ግን ሁላችንም አላማ ሊኖረን ይገባል። ህይወት ላይ በህይወት ስንኖር ማለት ነው ለራሳችን እኔ ለራሴ የገባሁት ቃል አለ። ሰው ትንሽ ጠብቂ፣ ሁሉም ነገር ይደርሳል። ሀኒ ምንም እኮ አይጠቅምም። እሺ ቀፈኝ። እሺ ያው ቀፍኩሽ በደንብ። ከዚህ በላይ እንዴት ነው ማለት ነው? በደንብ ቀፈኝ። አና ምን እያልኩ ነው? ፕሊስ በቃ እኔ ልሂድ። በኋላ ትንሽ ቆይቼ መጥቼ ይሻላል። ጭራሽ ማለት ጭራሽ የማይሆን ነገር ነው። ጭራሽ እንደውም በሩን ቆልፏል። ምን እያደረግሽ ነው? በቃ ሳናደርግ አትወጣም። እንትን ይሄ ፍቅረኛሞች የሚዳንሱትን ዳንስ አስለምደኝ ማለት አስለምደኝ። እንደዚህ ማለት አንተ እኮ ጨፍራ ታውቅም አውቃለሁ። ፍቅረኛ ምናምን ስላልነበረ ግን እንሞክረው አስለምደኝ። እንዴ እኔ ከአንተ ጋር መጨፈር እፈልጋለሁ ምናምን። እንዴት ነበረ? ዝም ብለህ እንዴት ነበር የሚያደርገው? አስታውስ እስኪ። ቲክቶክ ላይ ምናምን አይተህ አታውቅም? አናገ በጣም እንትን እያልሽ ነው። በቃ እንደዚህ ነው የሚጨፍረው ማለት ነው። አሁን እንደዚህ ነው የሚጨፍረው። እግራችን እኩል አድርጊ። እግር እኩል ኦኬ። እንደዚህ በጣም ጉርጓር ታውቃለህ።
አምሮብሃል። አመሰግናለሁ። እና ደግሞ ዛሬ ዓለማችንን እንድናይ እፈልጋለሁ። ወይኔ አሻተተኝ። እንደዚህ የሚደረገው እና በደንብ አስጨፍረኝ። ተመችቶኛል። ተጠግተኝ ነው በቃ ይሄው በቃ ይበቃል። አሳየሽ እኮ አንዴ ማለት እንጨፍር። አሳየሽ እኮ አንዴ እንድጋ። ተመችቶኛል። ደስ ሲል አትዘፍንልኝም? አይ ዘፈናች እንዴት ዘፈን ትሰማለች? ስልኬን ቆይ አንዴ አልመጣም እንዴ? ወይኑ በእናትህ ከዚህ በኋላ እኔም አልጠጣም እኮ። አሁን እንጠጣለን ገና ዛሬ ምሽታችንን አሁን ፀሐይ ነው መጠጣት አልፈልግም። አንተ ስለፈለክ ብቻ እኮ አይደለም የሚሆነው። አንዳንዴ በእኔ ለመደነስ ብለሽ ስልክ ይዘሽ ግን ይቻላል? አይ እየጠበኩት እኮ ነው። ሲጠራ አይሰማም? ሲጠራ አይሰማም? ሳላታ ደስ ያለኝ በቃ ወደ ሙድ እየገባሁልኝ ነው። በቃ አይደለም ወደ ሙድ ሚስ ሌላ እሱ እንደማይሆን እነግርሻለሁ። እኔ መሄድ አለብኝ። የምን ማሄድ ነው እኔ ዛሬ ከጧት ጀምሮ አንተን ለማግኘት ሸረጉት ነው ያልኩት። ለምንድን ነው ስለማሄድ የምታወራው? ተረጂ ዛሬ አይሆንም አልኩሽ። ይሆናል። አና ፕሊዝ በቃ በእናትሽ በጣም በጣም ነው የሚደብረኝ። አይ ነው እንደሚደብርሽ፣ ግን ደግሞ እኔም ለራሴ ገባሁ ቃል ነው። እየተቆጣሽ ነው አንቺም እኮ ነው ያልተረዳሽኝ እንዴ? ምን ማለት ነው? በቃ ምን ሀና ምንድን ነው የምትይኝ? በጣም እንትናልክ። እኔ በቃ አንተ ስታስበው ለከለከ እኔ ራሴ እያስወደድኩብሽ ምናምን አይነት እንደሆነ እንደሚሰማሽ አውቃለሁ፣ ግን ደግሞ እንደዛ አይደለም። ፕሊዝ በቃ ሀና በእናትሽ ቅዱስ ሀና ምንድን ነው የምትይኝ? ና በቃ እንትን እንበል በቃ እናደርጋለን። አይቻልም ዛሬ ጊዜው አይደለም እሱ እያልኩሽ ነው። በጣም እንትን እያልከኝ ነው እንዳለ በጣም እያስደበርሽኝ። በቃ ወይስ በፊት ትወና ምናምን ስትሰራ እንደነበርከው ላይ እየተወንክ መኖር ነው የምትፈልገው ማለት እና እንደዛ ነው የሚሆነው። ሌላ ታዲያ እኔ መጠየቄ ነው እንትን የሚለው። አመሰግናለሁ። እሺ በእናትሽ ዞር በይ። ምንድን ነው የምትይኝ? እንደዚህ እንትን ብለህ ነው የምትሄዱት? በቃ እኔ እያስመሰልኩብሽ ነው አይደል? አቃሽ ተይው፣ እያስመሰልኩብሽ። አሁን መፍታት አያስፈልግም። እና ሀና ተረጂኝ፣ በቃ ጉልበት እንድጠቀም አታርጊኝ። በቃ አቦ በእናትሽ በሩን ሰበረው። ወይ ሀኒታዎች ዛሬ ቀን በጣም አፈርኩ። የምሬን የጠየኩት ነው የመሰለኝ። እውነት ለመናገር በጣም አፈርኩኝ። ስማ አምቦልድ ቢቀርስ ሻውን መቼ ነው ምን ብዬ ነው የምነግረው? ማለት ለፕራንክ እንደሆነ ራሱ እኮ አላወቀ። ፕራንክ እኮ ነው። ወይኔ ቅዱስ ገድለኝ። እሺ ከምን አምጥቼ ነው እንትን እንደምለው? በእውነት ፕራንክ እያደረግኩት ነበረ። ፕራንክ መሆኑን አያውቅም። ግን አይ ቲንክ ተሳክቶልኛል ብዬ አስባለሁ። ግን አይኔን አያየውም። አፈርኩት። ቅዱስን አፈርኩት። ወይኔ በማይ እኔ ግን የምርሽ ቢለኝ ኖሮ ምን ልሆን ነበረ? ላደርግ ነው ስማቦል አልተሳካም። በቃ ኤኒሃው ግን እኔ አይ ቲንክ አናድጄዋለሁ። ገፍትሮኝ እንዲሄድ ምናምን አድርጌያለሁ። ስለዚህ ስራዬ ተሳክቷል ብዬ አስባለሁኝ። ፕራንኬ ተሳክቶልኛል ወይስ አልተሳካልኝ? እስኪ የሆነ ነገር ባለኝ ንገሩኝ። ተሳክቷል ወይስ አልተሳካ የሚለውን ንገሩኝ። ኮሜንት ላይ ጻፉልኝ። ቅዱስ ግን እውነት ለመናገር ከአንዴ 2-3 ይብል ያስቀየምኩት ነው። ይሄ ልጅ እንዳይፈታኝ የምር እንዳይፈታኝ። በጣም ወዳችኋለሁ። አሁን ልደውልለት። በቃ እናንተ ልሰናበታችሁ። በዚህ ልደውልለት። በእውነት ስማ የኔ አባት በጣም የተናደደብኝ፣ ግን እኔ እንዳይከፋኝ ለእኔ እየተጠነቀቀ ነው እንጂ በጣም ነው የተናደደብኝ ክርስቶስን
በጣም ወዳችኋለሁ። በቃ እሺ ልደውልላቸው፣ እንገናኛለን።